ሰላምታዬ በያላችሁ በድረሳችሁ ውድ የአሪፍ ስፖርት ቻናል ተከታታዮቻችን የአሪፍ ስፖርት የመረጃ ሰዓት ተጀምሯል። ውድ አድማጮች በዚህ የመረጃ ሰዓታችን ላይ በሚኖረን የአብሮነት ቆይታ በዛሬው ዕለት የሰማናቸውን አዳዲስ የዝውውር መረጃዎችን ወደ እናንተ ይዤ ቀርብ ያለው እስከ መጨረሻው ድረስ የአብሮነት ቆይታችሁ ከኔ ጋር እንዲሆን እየጋበዝኩኝ በቀጥታ ወደ መረጃዎቼ የማልፍ ይሆናል። በቅድሚያ ከላሚን ያማል ጋር በተያያዘ የወጣውን ዜና ወደ እናንተ ላድርስ። እንግዲህ ይህ ወጣት የ18 ዓመት ተጫዋች ላሚን ያማል በዚህ የውድድር ዓመት ለባርሰሎና በጣም ድንቅ የሆነ የውድድር ጊዜን ነው ማሳለፍ የቻለው። በኮፓ ዴላሬው እንደዚሁም ደግሞ በቻምፒየንስ ሊግ በሄዱበት ርቀት ከዛ ባለፈ በስፔን ላሊጋም ቢሆን በጣም ምርጡን ላሚን ያማልን ነው ያስመለከተን። ከሱ ጋር በተያያዘ እንግዲህ የተለያዩ ዜናዎች ነበሩ ሲወጡ የነበረው ከኮንትራቱ ጋር በተመለከተ እና በዛሬው ዕለት የተሰማው መረጃ ምንድነው? ባርሴሎና የተጫዋቹን ኮንትራት እስከ 2031 ድረስ ለማራዘም ከስምምነት መድረሳቸው ነው የተረጋገጠው። በዛሬው ዕለት ይህንን ፊርማ እንደሚያደርግ ነው የሚጠበቀው። ዶክመንቶቹ ሁሉም ነገሮች ተዘጋጅተዋል። የሱም ኤጀንት የሆነው ጆርጌ ሜንዴዝ እና ባርሰሎና ቦርዱ በአጠቃላይ በዛሬው ዕለት እንደሚነጋገሩና ፎርማሊ ዶክመንቶቹን ሳይን እንደሚያደርጉ እንደሚፈራረሙ ነው የሚጠበቀው። አዲሱ ኮንትራቱ እስከ 2031 ድረስ በክለቡ ባርሰሎና የሚያቆየው እንደሆነ ነው መረጃዎች የገለጹት። ለማየት በጣም ውብ የሆነ እግር ኳስን የሚጫወት ወጣት እንደሆነ የምታውቁት ጉዳይ ነው። ለቀጣዮቹ 5 ዓመታት ደግሞ በዚሁ ባርሰሎና ቤት ለመቆየት ነው የተስማማው። እስከ ቆየበት ጊዜ ድረስ ኢንጆይ እያደረገ እንደምንመለከተው ነው ተስፋ የማደርገው። ከእንግሊዝ የወጡ መረጃዎችን ደግሞ ስንመለከት በዚህ በያዝነው የውድድር ዓመት መጨረሻ ከክለቡ ማንቸስተር ሲቲ እንደሚለያይ ያረጋገጠው ቤልጂየማዊው የመሃል ሜዳ ሞተር አቀጣጣዩ ኬቨን ደብሮነ ወደ ናፖሊ ለመሄድ መቃረቡ ነው የተገለጸው። የኬቨን ደብሮነ ሎወሮች ወይንም ደግሞ የኬቨን ደብሮነ ወኪሎቹ በዛሬው ዕለት ወደ ናፖሊ በቀጣዮቹ ሰዓታት እንደሚሄዱና በቀጣዮቹ 48 ሰዓታት ውስጥ ናፖሊ የተጫዋቹ ባለቤት የሚያደርገውን ስምምነት ከተጫዋቹ ጋር እንደሚደርስ ነው እየተጠበቀ የሚገኘው። የ3 ዓመት ኮንትራትን በዛ በጣሊያኑ ክለብ ናፖሊ በኔፕልስ ከተማ የሚያቆየውን የ3 ዓመት ኮንትራት እንደሚፈራረም ነው ማቴዎ ሞራቶ የተሰኘው የጣሊያን ጋዜጠኛ በዛሬው ዕለት ይፋ ያደረገው። ሌላኛው ወደዛው በማንቸስተር ከተማ ስንቆይ ከማንቸስተር ዩናይትድ ቤት የተሰማ አንድ ዜና አለ። ሩበን አሞሪም ከብሩኖ ፈርናንዴዝ ጋር በተያያዘ ጥያቄ ቀርቦላቸው ነበረ። ብሩኖ ፈርናንዴዝ በፕሮጀክት ውስጥ አለ ወይንም የለም ወይንም ደግሞ በክለቡ ይቆያል አይቆይ የሚለውን ነገር ተጠይቀው ነበርና ምላሽ ሲሰጡም ምንም ጥያቄ የለውም፣ ብሩኖ ለክለቡ በጣም አስፈላጊው ተጫዋቻችን ነው፣ በፕሮጀክቱ እንፈልገዋለን፣ ይህንን ቡድን በሱ ዙሪያና ከሱ ጋር ነው መገንባት የምንፈልገው የሚል ሀሳባቸውን ነው ሩበን አሞሪም የሰጡት እና በክለቡ ለቀጣዮቹ ዓመታት እንደሚቆይ ነው ሩበን አሞሪም የገለጹት። እንደምታውቁት በዚህ የውድድር ዓመት ምን ያክል ድንቅ የሆነ የውድድር ዓመትን በግል ከተመለከት ነው ብሩኖ ፈርናንዴዝም በግሉ ከተመለከት ነው ከቡድኑ አንጻር ካየ ነው ከማንቸስተር ዩናይትድ ምን ያክል ጥሩ የሆነ የውድድር ዓመት እንዳሳለፈ እናውቃለን። ግን በዛው ልክ ደግሞ ባሳለፈበት ወይንም ደግሞ እሱ ፐርፎርም ባደረገበት ልክ ቡድኑ ነበረው የሚለው ደግሞ ጥያቄ አለው። ይሄ ልጅ ምናልባትም በጣም ጥሩ የሚባል ቡድን ውስጥ ጥሩ ፐርፎርም እያደረገ እንደ ቲም እንደ 11 ተጫዋች አሪፍ የሆነ እንቅስቃሴ ያለው ቡድን ውስጥ ቢገባ ምን ያክል ነገሮችን ማድረግ እንደሚችል በደንብ ያሳየበት የውድድር ዓመት ነው ማለት እንችላለን። ብቻውን ነው ዩናይትድን ተሸክሞ የቆየው። ግን አሁንም ቢሆን በክለቡ እንደሚቆይና ቡድኑንም ከሩበን አሞሪም ጋር አብሮ እንደሚገነባ ነው የሚጠበቀው። ወደ ሌላ መረጃ ስንሄድ ወደ ሲቲ እንመለሳለን። በዛው በእንግሊዝና በማንቸስተር እንቆያለን። ከማንቸስተር ሲቲ ጋር በተያያዘ እንግዲህ የመሃል ሜዳ ተጫዋች እንደዚሁም ደግሞ የክንፍ ተጫዋች ለማስፈረም ሙከራ እያደረጉ ነው የሚገኙት። ከዚህ በፊት ፍሎሪያን ቪርትስን ለማስፈረም ሙከራ አድርገው ነበር። ነገር ግን ያንን ማሳካት አልቻሉም። ከተጠቀሰው ገንዘብ አንጻር በጣም ተወዷል በማለት ከዝውውሩ ወጥተዋል። ከዛ በኋላ ደግሞ ሊቨርፑል ገብቶበት ያንን ዝውውር ለማጠናቀቅ ሊቨርፑል ከተጫዋቹ ጋር እንደዚሁም ከክለቡ ጋር
ስምምነት ላይ ለመድረስ መቃረቡ ይታወቃል። አሁን ደግሞ ማንቸስተር ሲቲዎች ፊታቸውን ወደ ሪያን ቸርኪ ማዞራቸው ነው የተነገረው። እንደዚሁም ደግሞ በፍሎሪያን ቪርትዝ ቦታ ደግሞ ሞርጋን ጊብስ ዋይትን በ10 ቁጥር ቦታ ላይ ለማስፈረም እንደ አማራጭ መያዛቸው ነው የተነገረው። ሪያን ቸርኪ 10 ቁጥር ቦታ ላይ ይጫወታል፣ ክንፍ ላይ መጫወት ይችላል፣ በሁለቱም ክንፎች ላይ እና ይህንን ተጫዋች የሊዮኑን ተስፈኛ ወጣት ተጫዋች ለማስፈረም ፍላጎት እንዳላቸው ነው የተነገረው። ሌሎችም በርከት ያሉ ታርጌቶች አሏቸው፣ ግን በዋነኝነት እነዚህ ሁለት ተጫዋቾች ነው ወደ ሲቲ ለማምጣት የሚፈልጉት። ሌላኛው ደግሞ እንደምታውቁት በ8 ቁጥር ቦታ ላይ ደግሞ ቲያኒ ራይንደርስን ከኤሲ ሚላን ለማስፈረም ፍላጎት እንዳላቸው ነው የሚታወቀውና የተነገረው ያ ነው። በዛሬው ዕለት የወጡት ዋና የሚባሉ መረጃዎች እነዚህን ይመስላሉ። በተለይ ከተጫዋቾች ዝውውር ጋር በተያያዘ ፋብሪዚዮ ሮማኖን ዋቢ አድርጌ ያቀረብኳቸው መረጃዎች እነዚህ ናቸው። ከአሰልጣኞች ጋር በተያያዘ አንቶኒዮ ኮንቴ የናፖሊዮን ፕሬዚዳንት ዲላውሬንትስን ሊያነጋግሯቸው እንደሆነ አሁን ከደቂቃዎች በፊት ይህንን መረጃ እስከማዘጋጅበት ደቂቃ ድረስ የወጡ ዜናዎች እያሳዩን ነው የሚገኙት። እንደምታውቁት በዚህ የውድድር ዓመት ናፖሊን ሻምፒዮን አድርገውታል አንቶኒዮ ኮንቴ። ነገር ግን ከክለቡ ባለቤቶች ጋር የነበራቸው ግንኙነት ግን ጥሩ አለመሆኑን ተከትሎ ይቆያሉ አይቆዩም የሚለው ነገር የተረጋገጠ አልነበረም። ዛሬ ግን የወጡ ዜናዎች እንደሚያሳዩት ከሆነ ለንግግር ለድርድር መቀመጣቸው ነው የተገለጸው። እንግዲህ ያሉት ዋና የሚባሉ መረጃዎች እነዚህን ይመስላሉ። ውድ አድማጮቼ ሌላኛው እንግዲህ እርግጠኝነቱ ብዙ ጥያቄ ውስጥ ቢሆንም ማርካ ነው መረጃውን ይዞት የወጣው የስፔኑ ተነባቢ ጋዜጣ። አርሰናሎች ዩሊያን አልቫሬዝን ለማስፈረም ፍላጎት እንዳላቸው ገልጿል። ይህ ጋዜጣ እንግዲህ እርግጠኝነቱ ወይንም ደግሞ የመረጃው ታማኝነት ምን ያክል ነው የሚለው ነገር እርግጠኛ ሆኜ ባልናገር ወይንም ደግሞ አፌን ሞልቼ እርግጠኛ ሆኜ ባልናገርም ግን እንደዚህ አይነት መረጃዎችም እየወጡ ነው የሚገኙት። እንደምታውቁት የክለቡ አሁን አዲሱ ስፖርቲንግ ዳይሬክተር አንድሬ ቤርታ ከዚህ በፊት በአትሌቲኮ ቤት ሰርተዋል እና በዛም የሚያውቋቸውም ሰዎችም አሉና ምናልባት ዝውውሩ ላይ የሚገባ ከሆነ የገንዘብ ጉዳይ ችግር ይሆናል። ምንም ጥያቄ የለውም። ከፍ ያለ ገንዘብ ሊጠራበት ይችላል እንጂ እዛ ውስጥ ላይ ባሉ ግንኙነቶች የተጫዋቹን ዝውውር ለማግኘት የሚደረጉ ሙከራዎች ምናልባትም እኚህ ሰው ቀድሞ በአትሌቲ ስለሰሩ ቀለል ሊል ይችላል። ከዚህ በፊትም የተለያዩ ዝውውሮች በዚህ መልኩ ስፖርቲንግ ዳይሬክተሮች ቀጥታ ኢንቮልቭ አድርገውባቸው ከዚህ በፊት ቀድሞ ከሰሩባቸው ክለቦች ተጫዋቾች ሲያመጡ ቀለል ይላሉ፣ በዛው የሚያውቋቸው ሰዎችም ስላሉ ማለት ነው። እና ይሄኛው ዝውውር ግን ምናልባት እንዲሁ በፍላጎት ደረጃ ያለ ሊሆን ይችላል እንጂ ኮንክሪት የሆነ ፍላጎት ነው የሚለው ላይ እርግጠኛ ሆኖ መናገር አይቻልም። ግን ዝውውር ነውና የሚሆነው አይታወቅም፣ የምንመለከተው ነው የሚሆነው። እንግዲህ ውድ አድማጮቼ ለዚህ የመረጃ ሰዓት ያዘጋጇቸው ዋና የሚባሉ መረጃዎች እነዚህ ይመስላሉ። ስለነበረን የአብሮነት ቆይታ ምስጋና ከልብ ነው። በቀጣዮቹ የመረጃ ሰዓቶች ላይ ዳግመኛ እስከምንገናኝ ድረስ ሰላም።